ሌላው ሶስተኛው ነገር ደግሞ እነዚህ አንዳንድ ጨዋታዎች አሉ ነው ህፃናት በራሳቸው ባይምሯቸው የሚያረጓቸው ጨዋታዎች ለምሳሌ እንደ አንድ አሻንጉሊትን በማንኪያ ምግብ መስጠት ያውን እሱ አንደኛ ነገር ታላቅ እህት አለው ስትጫወት ያያል ሁለተኛ ነገር ራሱ በተፈጥሮ ማንኛውም ህፃን ልጅ አንድ ማንኪያና እንግዲህ የ15 ወር ልጅ ከ15 ወር እስከ 2 አመት ውስጥ ያለ ልጅ አንድ ማንኪያና አንድ አሻንጉሊት ብትሰጡት ማንኪያውን ወደ አፋው ያስጠጋል እሱ ግን አያስጠጋም ነበር እና ምን እንደሚያደርገው እሱ እንደሱ ከማድረግ ይልቅ ጎን ለጎን ይደረድራቸዋል ማለት አሻንጉሊቶቹን ይደረድራቸውና ቀጥለው ማንኪያውን ይደረድራል ወይም ደግሞ ላያቸው ላይ ያረጋል ወይም ሌላ ጨዋታ ነው የሚፈጥረው እንጂ በፍጹም ለተሰራ መጫወቻዎቹ ለተሰሩበት አላማ አያውልም በተለይ ለህፃናት ምግብ መስጠትን በተመለከተ ለአሻንጉሊቶቹ ማለት ነው